ሰላም ጤና ይስጥልኝ የኪያቱ ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ለኪያቱ ቤተሰብ አዲስ ከሆናችሁ ላይክ እያደረጋችሁልኝ ሼር እና ሰብስክራይብ እያደረጋችሁ አብሮነታችሁን እንድታሳዩኝ በትህትና እገልጻለሁ። ዛሬ በአዲስ ቪዲዮ ወደ እናንተ መጥቻለሁ። እንግዲህ ያለሁት በዩናይትድ አረብ ኤሚሬት ነው። በዚህ በ2 አመት ቆይታ በኋላ ወደ ሀገር ቤት እየገባሁ ነው ያለሁት እና ይሄን ቻናል ለብዙ እህቶች ብዙ ነገር ማስተላለፍ የምፈልጋቸው ነገሮች አሉና እንግዲህ እናንተም እንድታበረታቱኝ እፈልጋለሁኝ። እንግዲህ በስደት ወደ ከሀገራችን ስንመጣ ለ2 አመት ለ3 አመት ለ4 አብዛኞቻችን ለ2 አመት ብለን እንወጣና ከዛ በሆነ ባልሆነ ነገሮች እየጨመርን እየደገምን በዛው ልክ ደግሞ እድሜያችን በዛ ልክ ደግሞ ኃይላችን በዛ ልክ ደግሞ ጉልበታችን እየቀነሰ ነው የሚመጣው። ምናልባት ደግሞ እንደ ቤቱ ይለይል ይችላል። ሞር ደግሞ ኮንትራት ቤት የሚሰሩ ልጆች ምናልባት ትንሽ ብዙ የራሳቸው የሆነ ሰዓት አላቸው ብዬ አላስብም። የዛ ገፈት ቀማሽ እንደሆን ስለሆንኩኝም ማለት ነው። እና እንግዲህ ስቲል ስንቶቻችንን በስደት ዓለም ከሀገራችን ስንመጣ በ2 አመት ብለን 4 አመት ቆይተን የለንም 5 አመት 6 አመት። እንግዲህ ይሄ ማለት ፈልገ ነው አይደለም ያንን የምናደርገው። ከጊዜ በኋላ የሚመጡ ችግሮችን ለመፍታት በምናደርግ ጥረት የዛኔ ነው በቃ ነገራቶች ካሰብናቸው ወደ ላሰብናቸው ነገራቶች ይሄዱና ከአመት 2 4 5 6 7 እያለ እየጨመርን እንሄዳለን። ምንድነው ያ በጣም ከምናገኘው ይልቅ የምናጣው በጣም ይበዛል። እንደኔ እንግዲህ እኔ ከዚህ በፊት ሌላ ሀገርም ሰርቻለሁ። ሁለተኛዬ ነው ዩናይትድ አረብ ኤሚሬት እና አሁን ደግሞ በቃ ወስኜ ምንድነው ያደረኩት ወስኜ በቃ መግባት አለብኝ። እንደዛ ስላችሁ ደግሞ የሆነ እንትን ብዙ ነገሮች ያስፈልጉናል ማለት አይደለም። እንደዛ ካል ያኔ ህይወት አልጋ ባልጋ አይደለችም። ሙሉም አትሆንም ሆናም አታውቅም። ዓለም 9 ናት ይባል የለ አታውቅም። የተወሰነ ከሆነ ማጠጋጋት መቻል አለብን እንጂ ሙሉ እስክትሆን ከጠበቅን ምንድነው የሚሆነው የምናጣው ነገር። በተለይ ደግሞ ባለትዳር ከሆነ ልጆች ካላችሁ የተለያዩ ሚዲያዎችን እያየን ነው። ልጆች ያለ ቤተሰብ ሲያድጉ ምን እንደሚፈጠር፣ ሌላው ደግሞ ከእድሜ አኳያ፣ ሌላው ደግሞ ከጤንነታችን አኳያ ጭንቀት፣ ስትረስ ለምሳሌ ከአላማችን ስናየው ራሱ የኛ የምንለው ነገር የለንም። ከሰዓት አንጻር እኔ አሁን ለምሳሌ ቀን ላይ እንደዚህ ሪከርድ ማድረግ አልችልም። በታሪክ ቀን ላይ እንደዚህ ሪከርድ ቀን ላይ እንደዚህ መስራት ምናምን ኤዲት የለም፣ አይፈቀድም። ምክንያቱም ሞር የኔን ታይም እሷ ናት እንትን የምታደርገው እና ያ ተጽዕኖ አለ። ይሄ ከሚሆን መወሰን መቻል አለብን ባይነኝ ብዙዎቻችን ማለት ነው። ለምሳሌ ረጅም ሰዓት ስንሰራ የሚመጡ ነገሮች አሉ፣ ጉዳቶች አሉ። ጥቅሙን ብቻ ደሞዙን ብቻ የምንጎዳባቸው ነገሮች አሉ ቆመን በምንሰራበት ሰዓት እና ያ ነገር ታሳቢነት መሆን አለበት ማለት ነው። እንግዲህ ይሄን ቻናልም ስከፍት በዚህ ሀገሬ ገብቼ በምሰራ ስራዎች ከኔም አልፎ ለጓደኞቼ እንዲሁም በስደት ዓለም ላሉ እህት ወንድሞቼ ይጠቅማልና ያስፈልጋል የምላቸውን ነገሮችን እንግዲህ መስራት ስለፈለኩ እንደ እግዚአብሔር ፍቃድ ከ1 ወር በኋላ ወደ ኢትዮጵያ እሄዳለሁ። እናንተም እንድትከታተሉኝ እፈልጋለሁ ማለት ነው። እንግዲህ ዛሬ ወደ ዱባይ ሄደናል። እዛ ሄደን አንዳንድ ብዙ ሀበሻዎችን አግኝተን ነበር እና አጋጣሚ ሆኖ ፊቴ ላይ ጥቁር ነገሮች ወጥቶብኛል። ያንን ብዙ አሉ እንግዲህ ኢትዮጵያውያን የሌሉበት ቦታ የለም በነገራችን ላይ እና ብዙ ነገሮችን ይዤ መጥቻለሁ። ብዙ ነገሮችን ለፊቴ ግን ሞክሬ ነበር። ለምሳሌ የእርድ ሳሙና
ሳሙና እንግዲህ ምንድነው አንዱ 3 ኮጂክ ብዙ ነገሮችን ሞክር ያለውና ምንም አይነት ለውጥ እያገኘሁ አይደለሁም። ለውጥ በአንዴ ይመጣል ማለት አይደለም። ከግራጁዋሊ ማለት ቀስ በቀስ እና የሚመጣ ነው ለውጥ እና ፊቴ ላይ ትንሽ ጥቋቁር የምሰራው ምግብ ስለሆነ አየሩ ትንሽ አሁን ቀዝቀዝ ማለት ጀምሯል እንጂ በፊት በጣም ኃይለኛ ሙቀት ነው ያለው እዚህ አረብ ሀገር ላይ እና እንግዲህ በዛ ምክንያት ይሄንን ሀኒ ብላክ ሶፕ የሚለውን ሳሙና እንድጠቀም ይዤው መጥቻለሁ። አሁን ግን ቀን በቀን ተጠቅሜ ለውጡን ካየሁ በኋላ ለእናንተም ማሳያችሁ ይሆናል። እዚህ ጋር ቁጥራቸውን አስቀምጠውልናል ማለት ነው። ሌላው ደግሞ በብዛት ማታ ማታ ሰርተን ስራ ከጨረስን በኋላ ደግሞ ትክክለኛና ኦርጋኒክ የሆነውን የሺያ በተር ምርት ደግሞ ለሙሉ ሰውነታችን መጠቀም እንዳለብን ነው። ሌላው ደግሞ በጣም ይሄን ደግሞ ወድጄዋለሁ። ይሄን ተጠቅሜዋለሁ አይት ማለት መች ነው በፊትም ተጠቅሜዋለሁ። የሺያ በተር ኦይል ማለት ነው፣ ዘይቱን ማለት ነው። ሺያ በተር በእንትንም አለ በቅቤ መልክ አለ። ይሄ ማለት ነው ያልቀለጠ። ይሄ ደግሞ ሺያ በተር ደግሞ ምንድነው የኦይሉ ማለት ነው። ይሄ ደግሞ በጣም አሪፍ ነው። ይሄ ለፊት አንጠቀምም። ይሄኛውን ደግሞ ለፊት መጠቀምም ይቻላል። ይሄ ግን ለፊት መጠቀም አንችልም። ለሰውነት ወር ደግሞ ለፀጉራችን መጠቀም እንችላለን። እንግዲህ ይሄንም ደግሞ ይሄ ምንድነው ሺያ በተር ኦርጋኒኩ ይሄ ለፊታችን ብቻ ትንሽዬ አይቼ ነበርና በጣም ያለሰልሳል። በጣም ከምላችሁ በላይ ማለት ነው። በተለይ እንደዚህ ሳሙና ምናምን ላይ የምንቆይ ከሆነ በጣም ነው የሚያለሰልሰው። ሌላ ደግሞ እዛው የራሱ የሆነ ክሬም አለ። ይሄ ደግሞ በጣም ወድጄዋለሁ። በጣም ሽታው ራሱ በጣም ይጣፍጣል። ታሳያችሁስ? ዋው በጣም ደስ ይላል። እንግዲህ ይሄንን የሚያዘጋጁት ራሳቸው ከኛ ከኢትዮጵያውያን ነው የገዛሁትና ሌላው ምንድነው ይሄ ደግሞ ስክራብ ነው። የፊታችን ስክራብ ማድረግ ነው። እንግዲህ ጥቋቁር ነገሮች እዚህ ጋር ይታያል ብዬ አስባለሁ። እንግዲህ እነዚህ ነገሮች ፊታችን ላይ፣ እግራችን ላይ፣ እጃችን ላይ ያለውን ይሄንን በጣም ስክራብ በማድረግ ደግሞ ማስወገድ ይቻላል። እንግዲህ እንደኔ ወደ ሀገር ቤት የምትመለሱ እህት ወንድሞች ሳይሆን እህቶቼ፣ አይ እንዴ ለወንድም ምን ችግር አለው? ራሱን መጠበቅ በውጭው ዓለም እኮ የተለመደ ነው። በብዙ ነገር ራሱን ይጠብቃል ወንድ። ምናልባት እኛ ጋርም አሁን በጣም እየተሻሻለ ነው ጊዜው። አይጠብቅም ማለት ሳይሆን ይጠብቃል። ሞር ግን ሴቶች ናቸው እንደዚህ አይነት ነገሮች ላይ ትኩረት ያደርጋሉና እንግዲህ እነዚህ ምርቶችን በጣም አስፈላጊ ስለሆኑ ማለት መጥፋት የለበትም፣ ከኛ መለየት የለበትም። በብዛት ደግሞ በድካም ደክሞን ነው የምንገባው። 10 ምናምን ሰዓት የምንሰራ ልጆች አለን እና ለዚህ ደግሞ በጣም አስፈላጊ ነው። እንግዲህ ከሞላ ጎደል እነዚህ ነገሮች እንዴት አጠቃቀማቸውና ያገኘሁትን ለውጥ በቪዲዮ አሳያችኋለሁ። ማለት እየተጠቀምኩ አሁን ትንሽ ሰዓቱም ሄዷል፣ ሰውም ተኝቶ ነው ያለው እና እንግዲህ በዚህ ሰዓት ሪከርድ ያደረኩላችሁ ዋናው እነዚህን ነገሮች ምናልባት ድንገት ካገኛችሁ እንድትገዙ ነው። እንድትገዙ ማለት እንትን ናቸው፣ ከኬሚካል ነፃ ናቸው ብዙ ነገሮች። አሁን ዩቲዩብ ላይ ራሱ ብዙ እህቶቼ በጣም ጥሩ በቤት ውስጥ በሚሰሩ ነገሮች ራሳችንን እንድንንከባከብ የሚያስተምሩ ልጆች አሉ። ቴንክ ዩ ሶ ማች እነሱን ማለት እወዳለሁኝ። እውነት ለመናገር በጣም ስማርት ልጆች አሉ። በጣም ማለት በቃ ለራስ ጊዜ መስጠት ትልቁና ዋነኛው ነገር ነው እና እንግዲህ
ፈጣሪ ይርዳን። ራሳችንንም እንድንጠብቅ ያሰብንበት አስበን ከሀገራችን ያው ሁላችንም ወደ ስደት ስንመጣ የሆነች የተሰመረች ነገር አለች። እችን የምንል ነገር ያችን ነጥብ ዋጋ እንድንደርስ የእግዚአብሔር ፍቃድ ይሁን። እንግዲህ ሌላው ደግሞ ይሄን ማብራሪያውን ደግሞ በኋላ ወይም በሌላ ቪዲዮ እመለስበታለሁ። እንዴት ነው ራሳችንን መቀየር የምንችለው? ራሳችንን መቀየር ማለት ራሳችንን መቀየር ስንል ያሉብንን እንግዲህ ሰው ስንል ሙሉ ሰው አይደለንም። ሙሉ ፈጣሪ ብቻ ነው። በአንዱ ጎበዝ እንሆናለን፣ በሌላኛው ደካሞች እንሆናለን። የሆነ ነገራችን የሆነ ቦታ ላይ የሆነ እንከን ይኖረዋል በእርግጠኝነት። እና እንዴት ነው ራሳችንን መቀየር የምንችለው የሚለውን ይሄ ዛሬ ትንሽ ካነበብኩት ለእናንተ ማካፈል ስለምፈልግ እንዴት ነው ራሳችንን መቀየር የምንችለው የሚለውን ወደ 5-6 ነጥቦች አሉት። በቀጣይ ቪዲዮ እሱን ማቀርብላችሁ ይሆናል ማለት ነው። እንግዲህ በህይወት መንገድ ላይ ስንኖር የሚመጡ ቻሌንጆች አሉ በራሳችን ላይ ማለት ነው። እንግዲህ የሚመጡት በዚህ አሁን ለምሳሌ እኔ ባየሁት በዚህ በስራ ሁኔታ እነሱ ለምሳሌ አሰሪዎቻችን በጣም ሆተው ነው በጣም ሲናገሩን በትዕግስት ወይም ደግሞ ሰምቶ እንዳልሰማ ንቆ ዝም ማለት እንደዛ ነው ማለት ከነሱ ጋር እንደዚህ ጥሩ አይደለም። የተጎዳ ሰው ስላየሁ ነው። እና ምናልባት እህቶቼ እንደዚህ አይነት ነገር ካለ ትዕግስት የሚባል ነገር የተሻለ መፍትሄ ነው ብንጠቀመው ብንይዘው ማለት ነው። እንግዲህ ለዓላማችን ለመድረስ ማለት ነው በጥበብ ሴት ልጅ ደግሞ ብልሃተኛ ናት ይባላል፣ ጥበበኛ ናትም። እና በጥበብ እንለፍ። እንግዲህ እነዚህን ምርቶችን ተጠቅሜ ወደ እናንተ የምመጣበት ይሆናል። በሌላ ቪዲዮ ደግሞ መጀመሪያ እንዴት ራሳችንን መቀየር እንዳለብን ደግሞ እሱንም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ ከልብ በጣም አመሰግናለሁኝ። እንግዲህ ማሰላማ